ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ሁለት ተጫዋቾችን ለማስፈረም ፍላጎት እንዳሳዩ እየተዘገበ ይገኛል። በተጨማሪም ጂሚ ካራጋር በሰጠው አስተያየት የግድ በቀጣይ ሲዝን ለዋንጫ መፎካከር አለባቸው እያለ ይገኛል። እነዚህም በቆይታችን የምንመለከታቸው ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማምራ ይሆናል። አብራችሁን ቆዩ። በመጀመሪያም ጂሚ ካራጋር በሰጠው አስተያየት ነው የምንጀምረው። ይህ የቀድሞ የሊቨርፑል ተጫዋች በሰጠው አስተያየት በቀጣይ በ2026/27 የውድድር ዘመን ሊቨርፑሎች የግድ ለዋንጫ መፎካከር አለባቸው እያለን ይገኛል። አያይዙም በተጨማሪ በሰጠው አስተያየት በእርግጥ በቀጣይ በ2026/27 የውድድር ዘመን የዋንጫ ባለቤት ይሆናሉ ብዬ አልጠብቅም። ነገር ግን ደግሞ ሊቨርፑል እንደመሆናችን መጠን የግድ ለዋንጫ መፎካከር መቻል ይኖርብናል። በተለይ ደግሞ በቡድን ውስጥ በጣም ጥሩ የሚባሉ ተጫዋቾች አሉ። ለዋንጫ መፎካከር የሚያስችሉም ተጫዋቾችም ስላሉ ለግድ በቀጣይ ሲዘን ለዋንጫ መፎካከር ያስፈልጋል። ከጥቂት ዓመታት በፊት በተለይ እኔ ተጫዋች እያለሁ አዲስ አሰልጣኝ በሚመጣበት ሰዓት ዋንጫ እንዲያነሳ 4 እና 5 ዓመት ይሰጠው ነበረ። የራሱንም የጨዋታ ፍልስፍናም እስኪ ተገብር ድረስ ጊዜ ይሰጠው ነበረ። ነገር ግን ያ ጊዜ አሁን ላይ አልፏል። በዚህ ሰዓት ላይ አዳዲስ አሰልጣኞች ወደ ሊቨርፑል ሲመጡ ዋንጫ የማንሳት ግዴታ ውስጥ ይገባሉ። በተለይ የርገን ክሎፕ ከመጡ በኋላ ትንሽ ጊዜ ፈጅቶባቸው ነገር ግን ደግሞ በየአመቱ ለዋንጫ ተፎካካሪ ሲሆኑ መመልከት ይችላል። በስተመጨረሻም ዋንጫ ማንሳት ይችላል። እሳቸውም ከወጡ በኋላ አሰልጣኝ አርነ ስሎት በመጡ በመጀመሪያ አመታቸው የፕሪሚየር ሊግ ዋንጫ ማሳካት ችለው ነበረ። ነገር ግን ደግሞ በተጠናቀቀው የ2025/26 የውድድር ዘመን ግን በጣም መጥፎ የሚባል እንቅስቃሴ ነው ማድረግ የቻሉ። በተለይ ደግሞ 5ኛ ደረጃ በመያዝን የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅም የመጨረሻውን ጨዋታ የግድ መጠበቅ ነበረባቸው። ይሄ ደግሞ እንደ ሊቨርፑል ላለ ትልቅ ክለብ ተቀባይነት ያለው አይደለም። ስለዚህ አንዶኒ ኢራኦላም በቀጣይ አመት ሊቨርፑልን ይዞ ቢያንስ የዋንጫ ባለቤት ባይሆን እንኳን ራሱ ለዋንጫ ተፎካካሪ የግድ መሆን መቻል አለበት። ይሄ ደግሞ የሊቨርፑል ስታንዳርድ ነው የሚል አስተያየቱን ሰጥቷል። አብዛኛው የሊቨርፑል ደጋፊም በዚህ አስተያየት የሚስማማ ይመስለኛል። ምክንያቱም በቀጣይ ሲዝን በመጀመሪያ አመታቸው የፕሪሚየር ሊግ ዋንጫ ያሳካሉ ተብሎ አይጠበቅም። በተለይ ደግሞ ያለፈውን ሲዝን የሊቨርፑል እንቅስቃሴ ከተመለከትን በጣም ብዙ የቤት ስራ አለባቸውና እነዚህን ሁላ የቤት ስራዎች አስተካክለው በስተመጨረሻ ዋንጫውን ያነሱታል ተብሎ አይጠበቅም። ነገር ግን ደግሞ ቢያንስ የዋንጫ ተፎካካሪ መሆን መቻል አለባቸው። እንደዚሁም ደግሞ ከሊግ ካፕ ወይም ከኤፍኤ ካፕ ደግሞ አንዱን ዋንጫ የግድ ማንሳት መቻል አለባቸው። ያንን የሚያደርጉ ከሆነ ለአንዶኒ ኢራኦላም የተሳካ የውድድር ዘመን ሆኗል ማለት እንችላለን። እነዚህ ነገሮች ያሳካሉ የሚለውን አብረን የምንመለከት ይሆናል። በእናንተ ሀሳብስ በቀጣይ ሲዝን ሊቨርፑሎች በአንዶኒ ኢራኦላ ስር ስንተኛ ደረጃን ይዞ የሚያጠናቅቅ ይመስላችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ቲምቶክ ይዞት የወጣውን ዘገባ ነው። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች የቦሩሲያ ዶርትመንድ ተጫዋች የሆነውን ፊሊክስ ሙቺያን ለማስፈረም ፍላጎት አሳይተዋል እያለን ይገኛል። እንደ ዘገባው መሰረት ከሆነ ሊቨርፑሎች ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኘው። እንደዚሁም ደግሞ በቅርብ ጊዜያቶችም ከተጫዋቹ ጋርም ግንኙነት ለመፍጠርም እቅድ እንደያዙ ነው እየተናገረ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ከፍተኛ ፍላጎት እያሳዩት። አርሰናል፣ ቼልሲ፣ ዩናይትድ፣ ማንቸስተር ሲቲ እንደዚሁም ደግሞ ሪያል ማድሪድ እና ባርሴሎናዎችም ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ነው እየተዘገበ የሚገኘው። ይህ የ25 ዓመት ወጣት ተጫዋች እንግዲህ በዋነኝነት በመሀል ሜዳ ላይ ነው የሚጫወተው። በዛም እንቅስቃሴውን በተለይ ባለፈው ሲዝን ለቦሩሲያ ዶርትመንድ በጣም ምርጥ የሚባልን የውድድር ዘመን ማሳለፍ ችሏል። በጣም ጠንካራ የሚባል ነው፣ በጣም ፈጣን የሚባል ነው፣ ከኳስ ጋርም ምቾት የሚሰማው ተጫዋችም ጭምር ነው። ለአንዶኒ ኢራኦላም የጨዋታ ስታይልም የሚመች ተጫዋች እንደሆነም ነው እየተዘገበ የሚገኘው። ይህ ተጫዋች እንግዲህ በዚህ ሰዓት ላይ ከጀርመን ብሔራዊ ቡድን ጋር በዓለም ዋንጫ ላይ ነው የሚገኙት። ካራኳንም 7-1 ባሸነፍበት ጨዋታ ላይም በቋሚነት መሰለፍ የቻለ ተጫዋች ነው የነበረው። በጣም አስደናቂ የሚባልንም ምሽትም በዚህ ጨዋታ ላይ ማሳለፍም እችሏልና በቦሩሲያ ዶርትመንድ ውስጥ ከፍተኛ ግምት ከተሰጣቸው ተጫዋቾች መካከል አንደኛው ፊሊክስ ሙቺ ነው። ቲምቶክ አያይዞ ይዞት በወጣው መረጃ መሰረት ይህ ተጫዋች በዚህ ሰዓት ላይ 52 ሚሊዮን ፓውንድ ያወጣል ነው እያለን የሚገኘው። ይህንን ተከትሎ ሊቨርፑሎች ምናልባትም ሊያስፈርሙት እንቅስቃሴ ሊያደርጉ ይችላሉ እየተባለ ይገኛል። ነገር ግን ደግሞ በቅርቡ በማርች ወር ላይ ለቦሩሲያ ዶርትመንድ የሚያቆየውን ተጨማሪ የ4 ዓመት የውል ኮንትራት መፈረሙ ተከትሎ ምናልባትም ይህንን ተጫዋች ለማስፈረም በሚደረገው እንቅስቃሴ ላይ ትልቅ ፈተና ይሆናል ተብሎ ይጠበቃል። ሊቨርፑሎችም በዚህ ሰዓት ላይ የመሀል ሜዳውን ክፍል ለማጠናከር ጥረት እያደረጉ ነው የሚገኘው። ከተለያዩ ተጫዋቾች ተወካዮች ጋርም ግንኙነትም
አድርጓል። ከነዚህ መካከል ደግሞ አንደኛው ፍሌክሲ ሚቺ ነው። ነገር ግን በብዙ ክለቦች መፈለጉ እንደዚሁም ደግሞ በቅርቡ የ4 ዓመት ኮንትራት መፈረሙ ሊቨርፑሎች ይህንን ተጫዋች ለማስፈረም በሚያደርጉት እንቅስቃሴ ላይ ነገሮችን ሊያከብድባቸው ይችላል እየተባለ ይገኛል። ለእናንተ ጥያቄ ያለኝ በመጀመሪያ ደረጃ ይህንን ተጫዋች ታውቁታላችሁ ወይ? ከዚህ ቀደም ሲጫወት ተመልክታችሁታል ወይ? ከተመለከታችሁትስ ለሊቨርፑል ጥሩ እንቅስቃሴ ያደርጋል ብላችሁ ታስባላችሁ? ለሊቨርፑል ግብአት ይሆናል ብላችሁ ታስባላችሁ? ወይስ ለሊቨርፑል አይመጥንም ብላችሁ ነው የምታስቡት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም አንፊልድ ኢንዴክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ሊቨርፑሎች አንድሪያ ራቲዮን ለማስፈረም ፍላጎት አሳይተዋል እያለን ይገኛል። ይህ ተጫዋች እንግዲህ በዚህ ሰዓት ለስፔኑ ክለብ ለሆነው ለራያል ቫያካኖ ነው እየተጫወተ የሚገኘው። በዋነኝነትም በቀኝ ክንፍ ተከላካይ መስመር ላይ የሚጫወት ተጫዋች ነውና ሊቨርፑሎች ደግሞ እንደሚታወቁ በተለይ በተጠናቀቀው የውድድር ዘመን እንደምናስታውሰው ኮነር ብራድሊ በተደጋጋሚ ጉዳት ሲያስቸግረው የነበረ ተጫዋች ነው። በዚህ ሰዓትም ጉዳት ላይ ነው የሚገኘው። ከሱ በተጨማሪም ጀረሚ ፍሪምፖንግም ከአንድም 2-3 ጊዜ በተለያዩ ጉዳቶች ምክንያት ረዘም ላለ ጊዜ ከሜዳ ሲርቅ የተመለከትነው ተጫዋች ነው። እነዚህ ተጫዋቾች መጎዳታቸውን ተከትሎ ደግሞ መሀል ሜዳው ላይ ድንቅ ሲጫወት የነበረውን ዶሚኒክ ሶብዝ ላይ ወደ ኋላ መልሶት በቀኝ ክንፍ ተከላካይ መስመር ላይ ሲያጫውቱት መመልከት ችለናል። ከሱ በተጨማሪም ከርተስ ጆንስ እንደዚሁም ደግሞ ዋታሮ ኤንዶ በተጨማሪም ደግሞ ጆ ጎሜዝም እዛ ቦታ ላይ ሲጫወት የተመለከትነው ተጫዋች ነውና በአጠቃላይ በተጠናቀቀው ሲዝን በቀኝ ክንፍ ተከላካይ መስመር ላይ በትንሹ 6 ተጫዋቾች ሲጫወቱ መመልከት ችለናልና ያንን ቦታ ለማጠናከር ሊቨርፑሎች የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ መካከል ደግሞ አንድሪያ አንደኛው እንደሆነ ነው እየተዘገበ የሚገኙና ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አሳይቷል ተብሏል። ምናልባት ለሊቨርፑል ትንሽ እንቅፋት የሚሆነው የተጫዋቹ እድሜ ነው። በዚህ ሰዓት እንግዲህ 28 ዓመቱ ላይ ነው የሚገኘውና ምን ያህል ከዚህ በኋላ ለሊቨርፑል ከፍተኛ አገልግሎት ይሰጣል የሚለው ነገር እንግዲህ ለመመለስ ትንሽ አስቸጋሪ ነው። በእርግጥ ከዚህ ቀደም ሊቨርፑሎች 28 ዓመት የሞላውን ተጫዋች ሲያስፈርሙ መመልከት ይችላል። ዋታሩ ኤንዶ እንግዲህ 28 ዓመቱ ከሞላ በኋላ ነው ወደ ሊቨርፑል የመጣው። በየርገን ክሎፕ ስርም በተለይ የመጀመሪያ ሲዝኑ ጥሩ እንቅስቃሴ ማድረግ ችሏል። እንደዚሁም ደግሞ ሊቨርፑሎች ዋንጫ ባለቤት በሆኑበት የአሰልጣኝ አርነ ስሎት የመጀመሪያ ውድድር ዘመን ላይ ተቀይሮ እየገባ ጥሩ የሚባሉ እንቅስቃሴዎችን ሲያደርግ የተመለከትነው ተጫዋች። በእርግጥ በተጠናቀቀው ሲዝን ከጉዳት ነጻ በነበረባቸው ጨዋታዎች ላይ በአሰልጣኝ አርነ ስሎት ብዙ እድል ያልተሰጠው ተጫዋች ነውና ሊቨርፑሎች የ28 ዓመት ተጫዋችን ቢያስፈርሙ መጥፎ ነው ለማለት ትንሽ ያስቸግራል። ምክንያቱም 28 ዓመት ከሞላቸው በኋላ ልክ እንደ ዋታሮ ኤንዶ ጥሩ የሚባል እንቅስቃሴ ያደረጉ ተጫዋቾች ስላሉ ማለት ነውና ሊቨርፑሎች 28 ዓመት ቢሞላውም ሊያስፈርሙት ይገባል። በተለይ በዚህ ሰዓት ላይ ያለውን የተከላካዮች ችግር ከተመለከተን እንደዚህ አይነት በርካሽ ዋጋ ሊገኝ የሚችል ተጫዋችን ማስፈረም ተገቢ ነው ብዬ አስባለሁ። ይህ ተጫዋች እንግዲህ እንደ አንፊልድ ኢንዴክስ ዘገባ ከሆነ 25 ሚሊዮን ዩሮ የውል ማፍረሻ ተቀምጦለታል ነው እየተባለ የሚገኘው። ሊቨርፑሎች ግን ከዛ ባነሰም ምናልባትም በ20 ሚሊዮን ዩሮ ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ እያለን ይገኛል። በአጠቃላይ እንግዲህ ሊቨርፑሎች ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኘው። የተጫዋቹ ስታይልም ለአንዶኒ ኢራኦላ የጨዋታ ስታይል በጣም የሚመች ተጫዋች እንደሆነ ነው እየተዘገበ የሚገኘው። ምን ያህል ይመቻል የሚለውን ለሊቨርፑል ከፈረመ በኋላ የምንመለከተው ይሆናል። አሁን ግን ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል ተብሏል። ውጤቱን እንግዲህ በቀጣይ አብረን የምንመለከት ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ አብራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።